ሰላም ጤና ይስጥልን ክቡራትና ክቡራን የዚህ ቻናል ተከታታዮች የዕለቱን አጫጭር መረጃዎች ይዤላችሁ ቀርቤያለሁ። የመጀመሪያው መረጃ የሄሎ ታክሲ ባለቤት ስራ አስኪያጅ የሆኑት አቶ ዳንኤል ዮሐንስ በፖሊስ ቁጥጥር ስር ውለዋል። በምን ምክንያት ነው የታሰሩት? ዝርዝሩን እናስደምጣችኋለን። በቀጣይ የብሔራዊ ባንክ ጥብቅ የተባለ መመሪያ አውጥቷል። መመሪያው ምን የሚል ነው? በዝርዝር እንመለከተዋለን። በሌላ መረጃ ኢትዮ ቴሌኮም በአገልግሎቱ ላይ የታሪፍ ማሻሻያ አድርጓል። በየትኞቹ አገልግሎት ላይ ነው ጭማሪ የተደረገ የሚሉትን ሁሉንም በዝርዝር የምንመለከታቸው ጉዳዮች ናቸው። ህወሓት በማህበራዊ ሚዲያ ገጽታዬን አበላሽተዋል ባላቸው ግለሰቦች ላይ እርምጃ ሊወስድ መሆኑ ተሰምቷል። እነማን ናቸው? በምንስ ነው ሊያበላሹት የቻሉት? በዝርዝሩ እንመለከተዋለን። በጦርነቱ ወቅት በትግራይ ኃይሎች ተወስዳ የነበረችው የሰሜን ወሎ ሀገረ ስብከት መገልገያ መኪና ተመለሰች። ይህ እንዴት ሊሆን ቻለ? በዝርዝሩ ተካቷል። ከሰባተኛ ፎቅ ላይ ከሞት የተረፈው ህፃን ጉዳይም እንዲሁ ይዘነዋል። ሁሉንም ጉዳዮች በዝርዝር የምንመለከታቸው ይሆናል። እስከ መጨረሻው እንድትከታተሉ ግብዣዬ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ መጀመሪያው ዜና ስናልፍ የሄሎ ታክሲ ባለቤት በቁጥጥር ስር ውለዋል። ከ127 ሰዎች ላይ ከ130 እስከ 350 ሺህ ብር በማጭበርበር የተቀበሉት ሁለት ተጠርጣሪዎች በቁጥጥር ስር ውለዋል። የትራንስፖርት ተሽከርካሪ እናስመጣለን በሚል ከ127 ሰዎች ላይ ከባድ የማታለል ወንጀል የፈጸሙ ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ዜጎችን በአነስተኛ ቅድመ ክፍያ የመኪና ባለቤት እናደርጋለን በማለት ከ127 ሰዎች ላይ ከ130 እስከ 350 ሺህ ብር የተቀበሉ ሁለት ተጠርጣሪዎች ላይ በከባድ የማታለል ወንጀል ክስ ምርመራ እየተጣራባቸው እንደሚገኝ ተገልጿል። አንደኛ አቶ ዳንኤል ዮሐንስ የሄሎ ታክሲ ባለቤትና ስራ አስኪያጅ፣ ሁለተኛ ወይዘሪት እንግዳ የሺጥላና ሌሎች መኪና አስመጭነን ባዮችና ተባባሪዎቻቸው በፈጸሙት ከባድ የማታለል ወንጀል ክስ ክትትል ሲደረግባቸው እንደነበርም ፖሊስ ገልጿል። ፖሊስ ግለሰቦቹ ከዚህ ቀደም የተለያዩ ጊዜያት ዜጎች በማደራጀት በትንሽ ክፍያ የመኪና ባለቤት እናደርጋቸዋለን በሚል እና ባልተገባ መንገድ የበርካታ ዜጎችን ሕይወት አደጋ ላይ ጥለዋል ብሏል። በአቋራጭ ለመክበር በማሰብ ከድሃው ዜጋ ገንዘብ በመሰብሰብ ያልተገባ ጥቅም ለማግኘት የሚሹ ግለሰቦች የሚሆን ተቋማት ከድርጊታቸው ሊቆጠቡ ይገባል ያለው ፖሊስ መሰል የማታለል ድርጊት ውስጥ በሚገቡ ላይም ተገቢውን ሕጋዊ እርምጃ እንደሚወስድ የአዲስ አበባ ፖሊስ ጠቅላይ መምሪያ አሳውቋል። ወደ ቀጣይ መረጃ ስናልፍ የብሔራዊ ባንክ ጥብቅ መመሪያ አወጣ። የኢትዮጵያ ብሔራዊ ባንክ በህገወጥ ገንዘብ ዝውውር ላይ የተሰማሩ አካላትና ተጠርጣሪዎችን አስመልክቶ አዲስ እና ጠንካራ መመሪያ አውጥቷል። ባንኩ ባወጣው መግለጫ መሰረት በሀገር ውስጥም ሆነ በውጭ ሀገር የሚገኙ ዜጎች ህጋዊ ፍቃድ ከሌላቸው የሐዋላ ድርጅቶች ጋር ግንኙነት እንዳያደርጉ በጥብቅ አሳስቧል። ባንኩ ፈቃድ በሌላቸው የገንዘብ አስተላላፊዎች ላይ ብቻ ሳይሆን በሀገር ውስጥም ሆነው ህገወጥ ገንዘብ ከሚቀበሉ ግለሰቦች ላይ እርምጃ መውሰድ መጀመሩን አሳውቋል። በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የሚልኩትን ገንዘብ ሳይስተጓጎል ቤተሰቦቻቸው ጋር እንዲደርስ ህጋዊ መንገዶችን ብቻ እንዲጠቀሙ ተመክሯል። ህገወጥ መንገዶችን በመጠቀም ለቤተሰብ አባላት አላስፈላጊ የህግ እንግልትና የገንዘብ መታገድ አደጋ እንደሚያስከትልም ተገልጿል። ብሔራዊ ባንክ የሚከተሉትን ድርጅቶች በኢትዮጵያ ውስጥ ምንም አይነት የስራ ፈቃድ የሌላቸው መሆኑን በስም ለይቶ አስታውቋል። እነዚህም ሺጌ፣ አዱሊስ፣ ሬድሲ፣ አቫንት፣ ታጅ፣ ወርልድ ዳይሬክት ሊንክ፣ ራስማይፔይ፣ ዩኤስ ዋየር፣ ዞላ ሲሆኑ ባንኩ በመጨረሻም ዜጎች የሀገሪቱን የፋይናንስ ደህንነት ለመጠበቅና የራሳቸውን ሰላም ለማረጋገጥ ሲሉ ከእነዚህ ድርጅቶች ጋር ምንም አይነት ግንኙነት እንዳያደርጉ ጥሪውን አስተላልፏል። ምንጭ የኢትዮጵያ ብሔራዊ ባንክ መግለጫ። በሌላ በኩል የኢትዮ ቴሌኮም የዋጋ ጭማሬ። ኢትዮ ቴሌኮም በአገልግሎቶቹ ላይ የታሪፍ ማሻሻያ ማድረጉን አስታወቀ። ኢትዮ ቴሌኮም ወቅታዊውን የሀገሪቱን የማይክሮ ኢኮኖሚ ሁኔታ ታሳቢ ያደረገ እና በአማካይ የ23 በመቶ የዋጋ ማስተካከያ ማድረጉን በትላንትናው ዕለት ይፋ አድርጓል። ተቋሙ ማሻሻያውን ያደረገው የአገልግሎት ጥራትን በዘላቂነት ለማስጠበቅና የቴክኖሎጂ አቅሙን ለማሳደግ መሆኑን ገልጿል። የታሪፍ ማሻሻያ ዋና ዋና ነጥቦች: አንደኛ፣ የ20% የቴሌብር ቅናሽ ስጦታ በቴሌብር ጥቅል ለሚገዙ ደንበኞች ቀደም ሲል የነበረው የ10% ቅናሽ ወደ 20% ከፍ እንዲል ተደርጓል። ሁለተኛ፣ ዋጋቸው ያልተቀየሩ ጥቅሎች በበርካታ ደንበኞች ዘንድ ተመራጭ የሆኑ የ38 የተለያዩ ጥቅሎች ላይ ምንም አይነት የዋጋ ጭማሬ አልተደረገም። ሶስተኛ፣ ዝቅተኛ ገቢ ያላቸው ደንበኞች ዲጂታል
አካታችነትን ለማረጋገጥ ሲባል የ1 ብር፣ የ2 ብር፣ የ5 ብር እና የ1 ሰዓት ጥቅል ባሉበት ዋጋ እንዲቀጥል ተወስኗል። እንደ ተቋሙ መግለጫ በዘርፉ የታየውን የወጪና ጫና መቋቋም፣ የዲጂታል ኢኮኖሚ ግንባታ ማፋጠንና መሰረተ ልማቶችን ለማስፋፋት የታሪፍ ማስተካከያው የግድ አስፈላጊ ሆኖ ተገኝቷል። ኢትዮ ቴሌኮም የዋጋ ጭማሪው ተመጣጣኝ እንዲሆን ጥረት ማድረጉን የገለጸ ሲሆን ይህም ደንበኞች በዲጂታል አገልግሎት ላይ ያላቸውን ተጠቃሚነት ለማስቀጠል ያለመ መሆኑን ጠቁሟል። ታዲያ ከዚህ ማሻሻያ በኋላ በተለይ ወርሃዊ አንሊሚትድ እና ሳምንታዊ አንሊሚትድ ፕሪሚየር ላይ የታየውን የዋጋ ጭማሬ መነሻ በማድረግ ብዙዎች አስተያየታቸውን ሲሰጡ ተሰምቷል። ወደ ሌላው መረጃ ስናልፍ ህወሓት በማህበራዊ ሚዲያ ገጽታዬን አበላሽተዋል ባላቸው ግለሰቦች ላይ እርምጃ ሊወስድ መሆኑ ተሰማ። በትግራይ ክልል ከተፈናቃዮች ጋር በተያያዘ ባጋጠመው ችግር ምክንያት ገጽታዬን አበላሽተዋል ባላቸው ተጽዕኖ ፈጣሪዎች ላይ ህወሓት እርምጃ ሊወስድ መሆኑ ተሰምቷል። ለህዝብ ተቆርቋሪ የሆኑ የማህበራዊ ሚዲያ ተጠቃሚዎች በህጻጽ መጠለያ ጣቢያ ተፈናቃዮች ላይ ያጋጠመውን ረሃብ በማጋለጣቸውና አስከፊውን ረሃብ የፖለቲካ ሴራ ለኢትዮጵያ ህዝብና ፌዴራል መንግስት በማሳወቃቸው ቁጣውን ቀስቅሶታል። ለዚህም ረሃቡ በፌዴራል መንግስት እርዳታ ከልካይነት የመጣ ተደርጎ ሊገኝ የታሰበውን የፖለቲካ ትርፍ አክሽፈዋል። በፌዴራል መንግስት በኩል ለተጎጂዎች አስፈላጊውን እርዳታ በወቅቱ መቅረቡን ምንጮች እማኝ በመሆን ተናግረዋል። ዓለም አቀፍ ተቋማት የተፈናቃዮችን ሁኔታ እንዲያዩ ቡድኑ ክልከላ ማድረጉንና ተያያዥ መረጃዎችንም እንዳጠፋ ምንጮች ጠቁመዋል። በተጨማሪም በማህበራዊ ሚዲያ የተሰበሰበው ገንዘብ በቀጥታ ለቡድኑ እንዲላክ ግፊት ሲደረግ ቢቆይም ገንዘቡ ህጋዊ አሰራርን በተከተለ መንገድ ለብሔራዊ አደጋ ስጋት ስራ አመራር ኮሚሽን ገቢ መደረጉ ተነግሯል። በመሆኑም እነዚህ የማህበራዊ ሚዲያ ተጠቃሚዎች እየታደኑ እንዲታሰሩ ለክልሉ ፖሊስ ጥብቅ ትዕዛዝ ተላልፏል። መረጃው የመናኸሪያ ሬዲዮ ነው። በሌላ መረጃ የሰሜን ወሎ ሀገረ ስብከት ንብረት የሆነችው መኪና ዛሬ ተመለሰች። የትግራይ ጊዜያዊ አስተዳደርና የሰሜን ወሎ ሀገረ ስብከት መካከል የተደረገው መልካም ግንኙነት ፍሬ አፍርቶ በጦርነቱ ወቅት ተወስዳ የነበረችው የቤተ ክርስቲያኗ የሥራ መገልገያ ቶዮታ ፕራዶ በዛሬው ዕለት በይፋ ተመልሳለች። ተሽከርካሪዋ ከ2013 እስከ 2014 በነበረው ጦርነት ወቅት በትግራይ ኃይሎች ተወስዳ የነበረች ቢሆንም አሁን ላይ በሰላማዊ መንገድ ለባለቤቱ ተመልሳለች። የትግራይ ክልል ጊዜያዊ አስተዳደርና ፕሬዚዳንት ጀነራል ታደሰ ወረደ ላሳዩት አዎንታዊ ምላሽና የበሰለ አመራር ከሀገረ ስብከቱ የምስጋና ወረቀት ተበርክቶላቸዋል። ብፁዕ አቡነ ቄርሎስ እና ብፁዕ አቡነ ኤርሚያስ የመኪናውን ቁልፍም ተረክበዋል። አባቶች በሰጡት መግለጫም ይህ ተግባር በሁለቱ ህዝቦች መካከል ለሚኖረው መልካም ግንኙነት ትልቅ በር ከፋች ነው ብለዋል። መኪናዋን ተረክበው ላመጡ የልዑካን ቡድን አባላትም በሀገረ ስብከቱ ልዩ ሽልማትና ምስጋና ተሰጥቷቸዋል። መረጃው የሰሜን ወሎ ሀገረ ስብከት ሚዲያ ነው። ቀጣዩ መረጃ በተአምር ከሞት የተረፈው ህፃን። በአዲስ አበባ አዋሬ ኦቪድ ኮንዶሚኒየም የተከሰተ አስደንጋጭ ክስተት። ዛሬ ማክሰኞ ማለትም ታህሳስ 21 ከረፋዱ 4 ሰዓት ገደማ በአዋሬ የጋራ መኖሪያ ህንፃ ላይ የመላው ሰፈር ነዋሪዎችን ያስደነገጠ ክስተት አጋጥሞ ነበር። አንድ ህፃን በምንና እንዴት በመስኮት እንደወጣ ባልታወቀ ሁኔታ በሰባተኛ ፎቅ ተንጠልጥሎ ለበርካታ ደቂቃዎች በሞትና በህይወት መካከል ሆኖ ታይቷል። በስፍራው የነበሩ ነዋሪዎች ሁሉ በድንጋጤ ተውጠውና ተጨንቀው የህፃኑን መውደቅ ይጠባበቁ ነበር። ይሁን እንጂ የሰፈሩ ጀግና ወጣቶች ሁኔታውን በዝምታ አልተመለከቱትም። ቤቱ ተቆልፎ ስለነበር በሩን በኃይል ገንጥለው በመግባት ህፃኑ ሳይወድቅ በተአምር ከሞት ሊተርፍ ችሏል። ዘገባው የጉርሻ ፔጅ ነው። መረጃዎቹ ከተመቿችሁ ላይክ እና ኮሜንት በማድረግ እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ቻናል ተቀላቀሉ።